ዩቲዩብ ምርጫዬ ነው። ሰላም ጤና ይስጥልን ውድ የአሜኒቱ ተከታታዮቻችን እንዴት አደራችሁ? ደህና አደራችሁ ወይ? እኔ ሁሉ ሰላም ነው፣ ሁሉ መልካም ነው። እንዴት ነው ዕለተ ሰንበት? ዛሬ እንግዲህ ከቤተ ክርስቲያን ገና መምጣታችን ነው። ሰላማችሁ ይብዛ በያላችሁበት ብያለሁ። ውድ ቤተሰቦቼ ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? እኔ ሁሉ ሰላም ነው ይመስገን። ክብሩ ለመድዬ ይሁን ብለናል። ውድ ቤተሰብ እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ አበረታቱን። እውነት እያበረታታችሁን አይደለም። በነገራችን ላይ በጣም ነው እንግዲህ አካውንቴ በጭራሽ ዋቻር የሚባል ነገር እየቀነሰብኝ ነው ያለው። እባካችሁ ፕሊስ ሁላችሁም ሼር አድርጉልኝ ይሁልኝ። እንግዲህ ውድ ቤተሰብ ሰላማችሁ ይብዛልኝ ብያለሁ። በያላችሁበት ወደ መጣሁበት ሀሳብ ሲሄድ ውድ ቤተሰብ ዛሬ ምን ተገነዘብኩ? ስለ ሰው ነው መቼም ማውራት የምፈልገው ታውቃላችሁ። እናንተም ስለ እናትና ስለ ልጆች ብዙውን ጊዜ እናገራለሁ። ዛሬ ደግሞ እስቲ ስለ ሰው በአጠቃላይ ሙሉ ሰው እና ሰዎች ስንባል ሁሉም ሰው ነው ወይ? በመጀመሪያ ዙሪያ፣ ሁለተኛ ነገር ደግሞ ከሰውና ከእንስሳ ኦር ደግሞ ከውሻ ከድመት ብዙውን ጊዜ ሰው ድመት ብሎ ሲሰድበን ቅር አይለንም አይደል? ቅር አይለንም፣ በእውነት ቅር አይለንም። ግን ድመት ብሎ መስደብ ለኔ ሞት ነው። የሞተ ያህል ነው የሚሰማኝ። ውሻ ብሎ ቢሰድቡኝ ለኔ ደስ ይለኛል። ውሻ ታማኝ ነው ለቤተሰቦቹ፣ ለግቢው፣ ላለበት ለበላበት፣ አንድ ቀን ለበላበት ቤት ታማኝ ነው ውሻ። ሰው ግን እንደ ድመት ነው። ሰውና ድመትን አንድ ነው የማደርገው እኔ ማለት ነው። እና ድመት በሰማይ ቤት እንኳን በልታ ጠጥታ ከኛው እኩል በልታ ጠጥታ ምን ትላለች? አልሰጡኝም፣ አልበላውም፣ አልጠጣውም ነው የምትለው። በእውነት ውሸት እኔ ባላቅም እንግዲህ ከሰማሁት ነገር አንጻር እንደዚህ ነው። እና እውነትም ነው ደግሞ። ውሻ ግን እግዚአብሔርን ደጅ አድሮ ውሎ ፀሐይ ላይ ብርድ ላይ ሳይል ብዙ ነገር ሆኖ ግን ለቤተሰቡ ታማኝ ነው፣ ላለበት ቦታ ታማኝ ነው። እኛ ግን እንደ ድመት ነን። ድመት ማለት ድመት ቤት ውስጥ ነው የምትለው፣ የምታድረውም እንደዛው ትርላድላ ነው የምትኖረው። ምንም ብትሆን ድመት አትከለከልም የትም ቦታ ብትሄድ ማለት ነው። እና ይሁን ቤተክርስቲያንም ትሄዳለች፣ ችግር የለባትም። ውሻ ግን ግቢ ውስጥ እንኳን ሲገባ፣ ቤተክርስቲያን ግቢ ውስጥ እንኳን ሲገባ ምን ያህል እንደሚያባርሩ እያየሁት ነው። ግን እምነቱ ጋር ማን ነው ከሶስቱ ታማኝ ማን ነው ብላችሁ ብትሉኝ እኔ ውሻ ነው ብዬ ነው የምለው። ውሻ ለቤተሰቡ ታማኝ ነው። እውነት ነው የምላችሁ። እና ውሻ ብላችሁ ስትሳደቡ ታማኝ ነሽ ብላችሁ እንደመሳደብ አድርጋችሁ አስቡ። እነኛ ደግሞ እና ምን ለማለት ፈልጌ ነው ቤተሰብ፣ ውሻን 3 ቀን ከማብላትና ሰውን 3 አመት ከማብላት የቱ ይበልጣል? ይሄ ለእናንተ ጥያቄም ነው። እኔ ግን እንደ ራሴ መልስ ብዬ የምለው ውሻን 3 ቀን ከማብላትና ሰውን 3 አመት ከማብላት ውሻን 3 ቀን ብታበላ ለ3 አመት ይጠብቃል። ሰው ደግሞ 3 አመት ብታበላ 300 ጊዜ ይገለሃል። ኦር ደግሞ በነፍሰ ስጋ ይጫወታል። ወይን ገሎ አይገልክም፣ በሰው ነፍስ ይጫወታል ማለት ነው። ሰው ማለት ያ ነው። እና ሁሉም ሰው እያልኩ አይደለም። ደግሞ በዚሁ አጋጣሚ ጥሩ ቤተሰብ መድኃኔዓለም የሚባረካችሁ ስንት አላችሁ። እና ሁላችሁም እያልኩ አይደለም። ግን በብዛት እንደዚህ አይነት ሰዎች አሉ። ከሀዲ ሰዎች ከእጃችሁ በልተው ጠጥተው ኖረው ከዛ እንዳልተኖረ እንዳልሆነ ሰውን የሚያደርጉ ብዙ ከሀዲዎች አሉ፣ ብዙ የተረገሙ። በእውነት ነው የምለው። አሁንማ ጊዜው ራሱ ምን ያህል እንደሚያስጠላ ሁሉም የከፋበት እና እንደዚህ ከሀዲ የሆኑ ሰዎች አሉ። ሁሉም ሰው አንድ ነው እያልኩ አይደለም። እውነት ለመናገር ሁላችሁም ደግሞ አንድ ነን ብላችሁ አይደለም። እኔ እንደዛ ማለት አይደለም። ግን እንደ ሰው ሁሉም ነገር ላይ ታማኝ መሆን ያልቻሉ ሰዎችን ያልኩት እኔ። ከሁሉም ነፃ የሆኑ አስመሳይ ሰዎች፣ ለገንዘብ የሚኖሩ የሰው ላብ የሚፈልጉ፣ በሰው ነፍሰ ስጋ መጫወት የሚፈልጉ ስንት ሰዎች አሉና እነኛን ያልኩት እንጂ ጥሩ ሰዎች፣ ለሰው የምትኖሩ፣ ሰው የምትረዱ፣ አቅም ለሌላቸው ለምትኖሩ ሰዎች እያልኩ አይደለም። ሰው ነው በአጠቃላይ። ግን ሁሉም ሰው እያልኩ አይደለም። አንዳንድ ሰዎች ያው ከስንዴ ውስጥ እንክርዳድ አይጠፋም እንደሚባለው ለእንደዛ አይነት ሰዎች እንጂ ሁሉም ሰው ነው ማለት አይደለም። እና ከ3 አመት
ሰውን ከማብላት ኦር ደግሞ የተሻለ ቦታ እንዲደርስ ከማድረግ ለውሻ 3 ቀን ብታበይ ኦር ደግሞ ብታበላ የበለጠ ምን ትሆናለህ? ተፈጣሪም ሆነ ከሰው ታገኛለህ እንጂ ከሰው በጭራሽ ነው ማይገኘው። ከሰው ታገኛለህ ብለህ ምርቃት፣ ምናልባት ምርቃት ነው እንግዲህ መልሱ ምርቃት ነው የሚሆነው። ከሰው ልጅ ሌላ ምን ይሆናል? አንዳንድ ጊዜ ምርቃትም ላይሆን ይችላል፣ እርግማንም ልታገኝ ትችላለህ ከሰው ልጅ ማለት ነው። አድርገህለት ኖረህለት እንደዛም ሊሆን ይችላል። ይሄንን ደግሞ 100% ማመንና ማወቅ የሚባል ነገር አለና ውድ ቤተሰቦች፣ ሁሉም ሰው አንድ ነው እያልኩ አይደለም። የተለያዩ ሰዎች ሁሉም እንደየሰው ይለያያል። ሁሉም ሰው ጥሩ ሰው ነው፣ ሁሉም ሰው መጥፎ ሰው ነው እያልኩ አይደለም። ሁሉም የየራሱ የሆነ ነገር አለው። ውድ ቤተሰብ እንግዲህ እግዚአብሔር ለሁላችንም ልቦናን ይስጠን። እግዚአብሔር ከኛ ጋር ይሁን። እናንተም በያላችሁበት እመኛለሁ። ለሞላ ኢትዮጵያ ውስጥ ለሚኖር በሙሉ፣ ከኢትዮጵያ ውጪ ለሚኖር በሙሉ፣ ለስደኞች በሙሉ። አሁን ደግሞ ስደት እንግዲህ ዱባይ ላይ አብሶ በስቷል። እድሜ ለነሳራ ለነ ሀቢባ ለተለያዩ ሰዎች እንግዲህ ስማችሁን ላልጠራው እድሜና ጤናን ይስጣችሁ። ለስደተኞቻችን እዚህ ኑሮ አሮብን ስደት ሀገር ሄደው ለሚሰቃዩ እህት ወንድሞቼ እየሆናችሁ ያላችሁ በሙሉ ድምጻችሁን ጠዋት ማታ ይዘ አገሪማችሁ አለሚሳችሁ። እውነት ለመናገር ያው ስደትን ያየ ያውቀዋልና እንግዲህ ስደትን እግዚአብሔር አሁንም ቢሆን ያርቅልን። እዛ ሆናችሁ ለምትሰቃዩ ለምታለቅሱ እህት ወንድሞቼ ደግሞ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ለተሰንበት ቸሩ መድኃኔዓለም ሁላችሁንም በጥበቡ ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ። ምንድን ነው የሚባለው? ምርቃት ላይ ብዙም ጎበዝ አይደለሁም እንግዲህ እንደ ፍላጎቴ መናገር ስለማልችል ነው። ውድ ቤተሰብ ደግሞ በዛ ላይ ስልኬም ስታክ ያደርጋል። ካሜራ ወይ ልክ አይደለም ይህን ሰሞን እና ውድ ቤተሰቦቼ እንግዲህ ከሰውና ከሶስቱ ነገር ከሰው ከውሻ ከድመት ማን ይሻላል በሚለው ነገር ድመትም የራሷ የሆነ ቦታ ይኖራት ይሆናል። ውሻም የራሱ የሆነ ቦታ አለው። ሰውም እንደዛው። ግን ሰውና ድመትን አንድ ነው የማደርገው። ውሻ ግን ከሰውም በላይ አድርጌ ነው የማየው። ለምን ብትሉ ታማኝ ነው። በቃ ሰው ማለት ታማኝ ሰው የሆነ ሰው ነው እና ውሻ ታማኝ ነው። ድመት ደግሞ እንደምታውቋት በልታ ጠጥታ አልበላውም አልጠጣውም ሚያው 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 እና እንደዛ ነው። እና ድመትና ሰው አንዳንድ ቦታ ላይ የተለያዩ ሰዎች ላይ ነው። ሁሉም ሰው ላይ ድመትና ውሻ አንድ ነው እያልኩ አይደለም። ድመት ብለን ስንሳደብ እኮ አይከፋንም። ውሻ ብለን ስንሳደብ ግን ምን ያህል ውሻ ብላ ተሳደበች እንደዚህ ያለችኝ ምናምን ልጆች ራሱ ይከፋል። ውሻና ድመት ተብሎ እንትን ሲባሉ ማለት ነው። እና እምነቱ ያለው ማጋ ነው፣ ሰው የሚደብረው ማጋ ነው። እና እምነቱ ያለው ውሻ ጋር ነው እንጂ ድመት ጋር ኦር ሰው ጋር የለም። እንግዲህ ሁሉም ሰው ጋር እያልኩ አይደለም። እና ውድ ቤተሰቦቼ እንግዲህ በዚህ ነገር እየተናደዳችሁ እየከፋችሁ ያላችሁ ካላችሁ በጣም ይቅርታ ጠይቃለሁ። ሰላማችሁ ይብዛልኝ በያላችሁበት እድሜ ጤናን እየተመኘው እንግዲህ ቤተሰብ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ፕሊዝ አበረታቱን። መበረታታት እንፈልጋለን፣ ማደግ እንፈልጋለን። እንግዲህ ሁላችንም እድገትን እንፈልጋለን። ቤተሰብ ተዉ፣ አበረታቱን፣ አሳድጉን። እድገት ለሚፈልግ ሰው እድገትን ስጡ። ምን አለበት ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ ብታደርጉ ምንም አይከፈልበትም። ዞሮ ዞሮ ኔትወርኩን እየተጠቀማችሁበት ነው። እየተጠቀማችሁበት እስከሆነ ድረስ ፕሊዝ ሁላችሁም ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ አበረታቱን። ከኔ ጋር ደግሞ